አሁን እዚህ ጋር ዝምዶቼ ናቸው። ሰው ቪዲዮ የተቀረጹ ነው። እናትና ልጅ ናቸው ማለት ነው። ስለዚህ ይሄ የኛ አገር ይባላል። አሁን የት ነው ያለሁት? ያለሁበትን አካባቢ ተመልከቱ። አምጥተ እንተ ታምልኪ እታች እንጨት የምትለቅመ የደትዲ አምጥተ ያታ ኩዱ ወገደ ገደ ጎያም እሲ ቦላ አምጥቲ። ስለዚህ ይሄ አጎቴ ቤት መጥቼ ነው አሁን። ይሄ አካባቢያችን ነው ማለት ነው። ይሄ ሰፈራችን ነው። እናትና ልጅ ናቸው። ወይ ዳብታሩን እንዳበላ ልጅቷ ትምህርት ቤት እየወጣች ነው። እዚህ አንድ ላይ እያስገባውቹ ነው። እየገቡ ነው። ሰላም ነው። ፒስ ነው። ዱክ አማርኛ አታውሪም? ደህና ነሽ? ሰላም ነው። ሃይ ምን ነው አርባ ምንጭ የምታወሪ አማርኛ ጠፋ። ይሄ ከብቶቻችን ነው፣ በጎቻችን ነው። ሌላ ቦታ ያለ ከብት ልናወጣ ነው፣ ልንሄድ ነው። እኔም ከነሱ ጋር መጥቼ ነው። እንግዲህ ወገኖቼ ይሄን ይመስላል። ያምራል አይደል አካባቢያችን? ያው ስለዚህ እንደዚህ ይመስለናል። ወደዚህ ወደ በጎቹ ስለዚህ ይሄን ይመስላል። ፀሐይ ነው እሱ ጋር። ይሄው ቤታችን እንደዚህ እንዞራለን። ግቢያችን ረቅ ያለ ነው። ግቢያችን ውስጥ ከነ ቆርቆሮ ላስገባ ነው። ቆርቆሮ አልገባ ማለት እናንተ ወደ ውስጥ ገብቶ ማለት ነው። አነዱ ገጠደሽ ይቅት ቆርቆራ ገልጻ ዲሳቄርን ዝጉት ሳስገልት ገዳ አጥቲ አምጥሽ አጥቲ ገደ ካሬ ገዳ አጥቲ አምጥተ ሲን ጎያ ሲሚዲ አምጥቲ እና ይሄን ይመስላል የቤታችን ግቢያችን ውስጥ አማሮ ወጥውለቲ። ይሄ ግቢያችን ውስጥ ቆርቆሮ ቤት እዛ ጋር ወደዛ ግቢው በጣም ሰፊ ነው። ይሄው ቤታችን ማለት ነው። ይሄው ገጠር ቆርቆሮ ቤት ይሄው ኮዋው ምኑ ቅጠሉ አያምረው? እስቲ ያምራል የምትሉት ሼር ላይክ አርጉ፣ ሰብስክራይብ አርጉ። ትልቁን ቤት ሊቀርጽ ነው። እነሱ አሉ፣ እኔ እየዞርኩኝ ነው። ከነሱን ጭምር እየከተትኩኝ ነው። አሁን እዛ ጋር ቆርቆሮ ቤት አለ፣ እዛ ጋር ክችን አለ ምናምን ምናምን። እንደዚህ ነው ቤታችን ማለት ነው። ሰው ይሄን ይመስላል። ሼር ላይክ ሰብስክራይብ አድርጉ። ያው አካባቢያችን ሰፈራችን ይሄን ይመስላል። እዛ ጋር ዘመዶቼ ቆመዋል። እስቲ ላቀርባቸው። እናንተ ሰላም ናችሁ? አራ ተላቀቁ። ታይታችኋል እኮ ተላቀቁ። ወደ ቤት ውስጥ አልገባንም እና ይሄን ይመስላል ውዶቼ። ከዛ በተረፈ አለንላችሁ። ይሄው ይሄ ነው ሰፈራችን፣ ሀገራችን፣ አካባቢያችን በጣም ደስ ይላል። ስለዚህ ይሄን ይመስላል። እስቲ ያለን አስተያየት ስጡ። አሽሽ አርሙጣዱስ በቃ ቤት እንተስ ግዲ ደስኮ ጎቱ ሰፈር አካይታ አገሩ አካባቢው ሰፈሩ በጣም ያምራል። እግዚአብሔር